ማታ የፈተልን ይዘና ማለት ነው እንዴ የዛቅን ይዘን ይሄድ የወሎ እንባ በነዳጅ ሊታበስ ታሪክ በልማት ሊታደስ ጫፍ ደርሷል። ምድሩን ሰንጥቆ ነዳጅ ወጣ። በደቡብ ወሎ ለገሂዳ ገበሬው ጓሮን ቆፍሮ ነዳጅ እየቀዳ ነው ቢባል ታምናላችሁ? አዎ እመኑ። ተፈጥሮ ራሷ ሚስጥሯን አውጥታለች። መሬቱ ተሰንጥቆ እየተፋው ያለው ድፍድፍ ነዳጅ ወንዝ ሆኖ እየፈሰሰ ነው። ይህ የፈጣሪ ስጦታ ነው ወይስ የኢትዮጵያ ኢኮኖሚ አዲስ ምዕራፍ መጀመሪያ? አገር ማለት ሰውና መሬት ተስፋና በረከት ነው። ዛሬ የምናወራው ስለ አንድ ድብቅ ሀብት ነው። በአማራ ክልል ደቡብ ወሎ ዞን ለገሂዳ ወረዳ የተከሰተው ነገር የብዙዎችን ቀልብ ስቧል። ያለ ማሽን እርዳታ፣ ያለ ቴክኖሎጂ ድጋፍ ራሱ መሬቱ አምጦ የወለደው የነዳጅ ሀብት ለአካባቢው ነዋሪ ኩራዝ መለኮሻ ብቻም ሳይሆን ለመላው ኢትዮጵያ የብልጽግና ፋና ለኳሽ ሆኖ ብቅ ብሏል። ይህ ጥቁር ፈሳሽ በርግጥም የሀገራችንን ዕጣ ፈንታ ይቀይረው ይሆን? ዓለም በነዳጅ ዋጋ ንረት በምትታመስበት በዚህ ሰዓት ሀገራችን ኢትዮጵያ ከደቡብ ወሎ ያልጠበቀችውን የምስራች ሰምታለች። ለዘመናት ተደብቆ የቆየው የለገሂዳ ወረዳ ሚስጥር ዛሬ ላይ አደባባይ ወጥቷል። የመንግስት መግለጫ ያስፈልገውም፣ የጂኦሎጂስቶች ፊርማንም አይጠብቅም። የአካባቢው ህብረተሰብ በባህላዊ መንገድ እየቀዳ ለዕለታዊ ግልጋሎት እየዋለው ያለው ይህ የነዳጅ ክምችት ኢትዮጵያን ከነዳጅ ተረካቢነት ወደ ነዳጅ አምራችነት ሊያሸጋግራት ጫፍ ላይ ይገኛል። ታዲያ ይህ ሀብት እንዴት ተገኘ? መጠኑስ ምን ያህል ይገመታል? መንግስትስ በጉዳዩ ዙሪያ ምን አለ? ሙሉ መረጃ ይዘናል። ጤና ይስጥልን፣ እንደምን ሰነበታችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። ዛሬ ይዘንላችሁ የቀረብነው መረጃ ጆሮን ጭው የሚያደርግ ልብን በደስታ የሚያሞቅ ለዘመናት በድህነት አረንቋ ውስጥ ተዘፍቆ ለኖረው ህዝባችን እንደ ብርሃን ጮራ የሚታይ ታላቅ የምስራች ነው። ምድሯ የረገጠችው ወርቅ፣ አፈሯ ያቀፈው አልማዝ፣ ከርሰ ምድሯ የቋጠረው ሀብት ገና ያልተነካባት ሀገራችን ኢትዮጵያ ዛሬ ደግሞ ሌላ አስደናቂ ዜና ከአማራ ክልል ደቡብ ወሎ ዞን አሰምታለች። ቦታው ለገሂዳ ወረዳ ነው። ጉዳዩ ደግሞ የዓለምን ፖለቲካና ኢኮኖሚ የሚዘውረው ጥቁሩ ወርቅ ወይም የነዳጅ ሀብት ነው። ለዘመናት ኢትዮጵያ የውሃ ማማ ናት፣ ኢትዮጵያ የግብርና ሀገር ናት እየተባለ ሲነገር ኖሯል። ነገር ግን ዛሬ የምነግራችሁ ታሪክ ከዚህ የዘለለ ነው። ማሽኖች ሳይቆፍሩት፣ የውጭ ኩባንያዎች ሳይመረምሩት ራሱ ተፈጥሮ ግድ ብሎት አፈሩን ሰንጥቆ የወጣ የነዳጅ ክምችት በደቡብ ወሎ ለገሂዳ ወረዳ ተገኝቷል። ይህ ጉዳይ ተራ ወሬ አይደለም። የአካባቢው ማህበረሰብ ባይኑ ያየው፣ በእጁ የዳሰሰውና ለዕለት ተዕለት አገልግሎት እየተጠቀመበት ያለ ሀቅ ነው። በሚቀጥሉት ደቂቃዎች ይህ የተፈጥሮ ሀብት እንዴት ተገኘ? አሁን ያለው ሁኔታስ ምን ይመስላል? ለኢትዮጵያ ኢኮኖሚስ ምን ትርጉም አለው የሚለውን በጥልቀት እንዳስሳለን። አብራችሁን ቆዩ። በታሪክ ማህደር ውስጥ ወሎ ሲነሳ ብዙዎቻችን ወደ አእምሯችን የሚመጣው የገደላማ ተራሮች ግርማ፣ የህዝቡ ጨዋነትና መቻቻል አሊያም በክፉ ቀናት ያሳለፈው የድርቅ ጠባሳ ሊሆን ይችላል። ነገር ግን ታሪክ ራሱን የሚቀይርበት ጊዜ አለው። ያ አፈር ፈጅቶ ውሃ ሲጠማ የኖረ ደግ ህዝብ፣ ያ በረሃብ አለንጋ ሲገረፍ የኖረ ምድር ዛሬ በሆዱ የያዘውን ሚስጥር አውጥቶ አሳይቷል። በአማራ ክልል ደቡብ ወሎ ዞን ለገሂዳ ወረዳ የተከሰተው ክስተት ተራ ዜና አይደለም፣ የኢትዮጵያ ምስራች ነው። ማንም መሐንዲስ ሳያየው፣ የትኛውም ግዙፍ ማሽን ሳይቆፍረው ተፈጥሮ ራሷ ጊዜው ደረሰ ብላ የለቀቀችው የነዳጅ ሀብት መሬቱን እያረሰረሰ በመውጣት ላይ ይገኛል። ይህ ጥቁር ወርቅ ከአፈር ጋር ተላውሶ ሲወጣ የአካባቢው ገበሬዎች በባህላዊ መንገድ እየቀዱ ኩራት ሲያበሩበት ማየት በእርግጥም ፈጣሪ የኢትዮጵያን እንባ እያበሰ መሆኑን የሚያመላክት ሕያው ምስክር ነው። ይህ ክስተት የለገሂዳን ህዝብ ብቻም ሳይሆን የመላው ኢትዮጵያውያንን ቀልብ የሰረቀ፣ ነገ የተሻለ ይሆናል የሚለውን ተስፋ በደማቁ የጻፈ ታላቅ ዜና ነው። ወደ ለገሂዳ ወረዳ ጠለቅ ብለን ስንመለከት ጉዳዩ ከወሬ ዘለለ መሆኑን እናረጋግጣለን። በዓለም ላይ ነዳጅ የሚገኘው በቢሊዮን ዶላሮች በሚደረግ የሳተላይት ጥናትና የከርሰ ምድር ቁፋሮ ነው። እዚህ ግን ነገሩ የተገላቢጦሽ ሆኗል። ነዳጁ ራሱ ፈላጊውን ጥሪ እየጠራ ነው። የወረዳው ኮሙኒኬሽን ቢሮ እንዳረጋገጠው ከሆነ የአካባቢው ማህበረሰብ ይህንን ከምድር የሚፈልቅ ፈሳሽ እያጠራቀመ
ለዕለት ተዕለት የብርሃንና የኃይል ምንጭነት እየተጠቀመበት ነው። አስቡት፣ አንድ ገበሬ ማገዶ ፍለጋ ደንን ከመጨፍጨፍ ይልቅ ከጓሮ በሚፈልቅ ፈሳሽ ምድጃውን ሲያቀጣጥል። ይህ በዓለም ላይ እጅግ አልፎ አልፎ የሚገኝ ኦይል ሲፕ የሚባለው የተፈጥሮ ጸጋ ነው። ይህ የሚያሳየው ከስር ያለው የነዳጅ ማጠራቀሚያ ሞልቶ እየፈሰሰ መሆኑን አሊያም ወደ ላይ የሚገፈው ጫና ከፍተኛ መሆኑን ነው። ህዝቡ ይህንን ሀብት በባህላዊ መንገድ መጠቀሙ የብልሃቱ ማሳያ ቢሆንም ከጀርባው ያለው መልእክት ግን መንግስት ሆይ፣ ባለሀብቶች ሆይ፣ ተመራማሪዎች ሆይ ኑና ይህንን ያልተነካ ሀብት ወደ ዘመናዊ ኢንዱስትሪ ቀይሩት የሚል ጥሪ ነው። ተራራማውና አርሶ አደሩ በላቡ ጥሮ ግሮ በሚኖርበት በዚህ አካባቢ ከተለመደው የግብርና ህይወት ውጪ አዲስ ክስተት ተፈጥሯል። መረጃዎች እንደሚያመላክቱት የነዳጅ ክምችቱ በተፈጥሯዊ መንገድ ከከርሰ ምድር በላይ በመውጣት ላይ ይገኛል። ይህ ማለት ምን ማለት ነው? በዓለም ላይ የነዳጅ ፍለጋ ታሪክ እንደሚያስተምረን ነዳጅ አፈሩን ሰንጥቆ ወደ ላይ ሲወጣ መገኘቱ ከስሩ ግዙፍና ከፍተኛ ጫና ያለው ክምችት መኖሩን ትልቅ ማረጋገጫ ነው። የለገሂዳው ክስተትም ይሄው ነው። የወረዳው ኮሚኒኬሽን ቢሮ ባረጋገጠው መረጃ መሰረት የፈሳሽ ሀብት መሬቱን እያረሰረሰ በመውጣት ላይ ነው። የአካባቢው ነዋሪዎች ይህንን ጥቁር ፈሳሽ ሲመለከቱ መጀመሪያ ግራ መጋባት፣ ቀጥሎም መደነቅ ፈጥሮባቸዋል። ሳይንሳዊ ምርመራ እስኪደረግበት መጠበቅ ሳያስፈልጋቸው በተፈጥሮ የሰጣቸውን ህሌና በመጠቀም የዚህን ፈሳሽ ጥቅም አውቀውታል። ነዋሪዎቹ ይህንን ከምድር የሚፈልቅ ነዳጅ እየቀዱ ለኩራዝ ማብሪያነት፣ ለማገዶነትና ለተለያዩ ባህላዊ አገልግሎቶች መጠቀም ከጀመሩ ሰነባብተዋል። አስቡት፣ ገና ባልተጣራ መልኩ ያለ ነዳጅ እሳት እያቀጣጠለ ብርሃን እየሰጠ ነው። ይህ የሚያሳየው የነዳጁ ጥራት ከፍተኛ ሊሆን እንደሚችል የመጀመሪያ ደረጃ ፍንጭ ነው። ይህ ዜና ለምን ይህንን ያክል አጓጊ ሆነ? መልሱ የኢትዮጵያ ኢኮኖሚ ህመም ላይ ነው። አገራችን ኢትዮጵያ በየዓመቱ በቢሊዮን የሚቆጠር ዶላር በማውጣት ነዳጅን ከውጭ ታስገባለች። የውጭ ምንዛሬ ጥረታችን ዋነኛ መንስኤ አንዱ የነዳጅ ግዥ ነው። እስቲ አስቡት፣ ይህ በለገሂዳ የተገኘው ነዳጅ በሳይንስ ተረጋግጦ በዘመናዊ ቴክኖሎጂ ተጣርቶ ለገበያ ቢቀርብ የሀገሪቱ ኢኮኖሚ ታሪኩ ይቀየራል። የአካባቢው ህብረተሰብ በባህላዊ መንገድ እየተጠቀመበት ነው ማለት ሀብቱ እጅግ ተደራሽ በሆነ ጥልቀት ላይ ይገኛል ማለት ነው። በዓለም ላይ እንደ ሳውዲ አረቢያ፣ ቴክሳስ እና ቬንዙዌላ ያሉ የነዳጅ ዘይት ሀብታም ሀገራት ታሪክ ሲጠና የነዳጅ ግኝታቸው የጀመረው ልክ እንደ ለገሂዳው ሁሉ መሬት ላይ በፈሰሰ የነዳጅ ምልክት ነበር። ስለዚህ የለገሂዳው ክስተት ኢትዮጵያ ወደ ነዳጅ አምራችነት ልትሸጋገር እንደምትችል የሚያሳይ የተስፋ ደወል ነው። ይህ ሀብት በትክክል ከተያዘ የወሎን ብቻም ሳይሆን የመላው አማራ ክልልንና የኢትዮጵያን የኢንቨስትመንት አቅም ወደ አዲስ ከፍታ ያሸጋግረዋል። ፋብሪካዎች በሀገር ውስጥ ኃይል ይንቀሳቀሳሉ፣ የትራንስፖርት ወጪ ይቀንሳል፣ የኑሮ ውድነት ይረጋጋል። ይህ ህልም አይደለም፣ መሬት ላይ እየታየ ያለ እውነታ እንጂ። እርግጥ ነው ስሜታዊነትን ወደ ጎን አድርገን ጉዳዩን በሳይንስ መነጽር ማየት ያስፈልጋል። ደቡብ ወሎ የሚገኝበት ጂኦሎጂያዊ አቀማመጥ በተለይም በአባይ ተፋሰስና በስምጥ ሸለቆ ዳርቻ ላይ መሆኑ ለነዳጅ ክምችት ምቹ ሁኔታን ሊፈጥር እንደሚችል ባለሙያዎች ይገምታሉ። ነዳጅ በተፈጥሮ የሚፈጠረው ከሚሊዮን ዓመታት በፊት በነበሩ የእጽዋትና የእንስሳት ቅሪተ አካላት ክምችት ከፍተኛ ሙቀትና ጫና ሲያርፍባቸው ነው። አሁን በለገሂዳ እየታየ ያለው ክስተት አክቲቭ ሲፕ ወይም ንቁ የሆነ የነዳጅ መፍሰስ ይባላል። ይህ ማለት ከስር ያለው የነዳጅ ማጠራቀሚያ ጫናው በስቶበት ስንጥቅ ፈልጎ እየወጣ ነው ማለት ነው። ይህ ለመንግስትና ለሚመለከታቸው አካላት ትልቅ የቤት ስራ ይሰጣል። አሁን የሚያስፈልገው ፈጣን የሆነ የጂኦሎጂካል ሰርቬይ፣ የላቦራቶሪ ምርመራና የመሰረተ ልማት ዝርጋታ ነው። የነዳጁ አይነት ምንድነው? ድፍድፍ ነዳጅ ነው ወይስ የተፈጥሮ ጋዝ? መጠኑስ ምን ያህል ነው? በኢኮኖሚስ አዋጭ ነው? እነዚህ ጥያቄዎች በአስቸኳይ ሊመለሱ ይገባል። መንግስትና የሚመለከታቸው የፌዴራል ተቋማት አይናቸውን ወደ ለገሂዳ ማዞር አለባቸው። ህዝቡ በባህላዊ መንገድ መጠቀሙ መልካም ቢሆንም ሀብቱ ባክኖ እንዳይቀርና የአካባቢ ብክለት እንዳያስከትል ዘመናዊ ጥበቃም ያስፈልጋቸዋል። ወደ ማጠቃለያችን ስንመጣ በደቡብ ወሎ ለገሂዳ ወረዳ የተከሰተው ተአምር ተራ የተፈጥሮ አጋጣሚም አይደለም። ፈጣሪ ለኢትዮጵያ የሰጠው የተደበቀ ካዝና ቁልፍ መክፈት እንደጀመረ የሚያሳይ ምልክት ነው። እስካሁን በኦጋዴንና በጋምቤላ አካባቢዎች የነዳጅና ጋዝ ክምችቶች እንዳሉ እናውቃለን።
አሁን ደግሞ መሃል ሀገር ወሎ ምድር ላይ መሬቱ ሀብት አለኝ ውሰዱኝ እያለ ነው። ይህ ለወረዳው ህዝብ የሥራ ዕድል ነው። ለመንገዶች፣ ለትምህርት ቤቶችና ለሆስፒታሎች መገንባት ምክንያት ነው። ከሁሉም በላይ ግን በችግር ለተፈተነው ለዚህ አካባቢ ህዝብ የስነ ልቦና ጥንካሬና ተስፋ ነው። አሁን ኳሷ በመንግስት በባለ ሀብቶችና በምሁራን ሜዳ ላይ ናት። ይህንን ጥቁር ወርቅ ከባህላዊ አጠቃቀም አውጥተን ወደ ዘመናዊ የኢንዱስትሪ ግብዓትነት የምንቀይርበት ጊዜ አሁን ነው። ሆኖም ይህ ዜና በደስታ ብቻ ተጀምሮ በደስታ ብቻ የሚያልቅ አይደለም። ትልቅ ኃላፊነትን የሚያዘለ ነው። የተፈጥሮ ሀብት በተገኘባቸው ብዙ የአፍሪካ ሀገራት እንደምናየው ሀብቱ ከበረከት ይልቅ እርግማን እንዳይሆን ጥንቃቄ ያስፈልጋል። አንደኛ፣ መንግስትና የሚመለከታቸው የፌዴራል ተቋማት ወደ ስፍራው በአስቸኳይ በመጓዝ ቦታውን ከህገወጥ ንክኪ መጠበቅ አለባቸው። ድፍድፍ ነዳጅ ለጤና ጠንቅ ሊሆን ስለሚችልና ለአካባቢ ብክለት ስለሚዳርግ ህዝቡ ላይ ጉዳት እንዳይደርስ የባለሙያ እገዛ ያስፈልጋል። ሁለተኛው ደግሞ ግኝቱ ወደ ልማት እስኪቀየር ድረስ ያለው ሂደት የህዝቡን ተስፋ እንዳያጨልም ግልጽነት ያለው መረጃ መስጠት ያስፈልጋል። ሶስተኛ፣ አካባቢው ሰላም መሆን አለበት። የነዳጅ ኩባንያዎች መጥተው ኢንቨስት ለማድረግ ማሽኖችን ለመትከልና ቱቦዎችን ለመዘርጋት ሰላም ወሳኝ ነገር ነው። የለገሂዳ ህዝብ ያገኘውን ሀብት ለመጠቀም ሰላሙን ማስጠበቅ ቅድሚያ የሚሰጠው ጉዳይ ነው። በመጨረሻም በደቡብ ወሎ ለገሂዳ የተከሰተው ይህ የነዳጅ ፍንዳታ ዝም ብሎ የተፈጠረ ክስተት አይደለም። ኢትዮጵያ በፈተና ውስጥ በሆነችበት በዚህ ሰዓት ተስፋ እንድንቆርጥ ባልተፈለገበት በዚህ ወቅት የተሰማ የሰማይ ስጦታ ነው። ኢትዮጵያ እጆቿን ወደ ፈጣሪ ትዘረጋለች እንደተባለው ምላሹ ከመሬት በታች እየመጣ ይመስላል። የጥቁር ወርቅ የለገሂዳን ጎጆዎች ብቻም ሳይሆን የመላ ኢትዮጵያውያን የኢኮኖሚ ጉዞ የሚያበራ ፋና እንደሚሆን ጥርጥር የለውም። አሁን ጊዜው የሥራ ነው። አሁን ጊዜው የጥናት ነው። አሁን ጊዜው ይህንን የተፈጥሮ ጸጋ በብልሃትና በጥበብ ለሀገር ጥቅም መዋል ነው። እንኳን ለዚህ አበቃን። የለገሂዳው ብርሃን የኢትዮጵያ ብርሃን ነውና ደስ ይበለን። አይናችንን ለገሂዳ ላይ፣ ጆሮአችንን ወደ ሳይንሳዊ ማረጋገጫዎች እያደረግን ይህ የተፈጥሮ ጸጋ ለሀገር በረከት እንዲሆን እንመኛለን። ስለተከታተላችሁን ከልብ እናመሰግናለን። ቸር ይግጠመን።